ላገባ ነበረ ሀሳብ ስጭኝ እና ቁመሽ ልቀሪ ሀሳብ ነበረሽ? ላገባ ነበረ ሀሳብ ስጭኝ። ቁሞ የመቅረት ሀሳብ ነበረሽ? ታገቢያለሽ። ወደሽ ነው በግድሽ ነው የምታገቢው። እያንዳንድሽ ታገቢያለሽ። የሆነ ሰዓት እኮ መዝለል የሚደክማል፣ መጫወት የሚደክማል፣ ራቁት መሄድ የሚደክማል፣ መበጣጠስ የሚደክማል፣ መጨፈር የሚደክማል። የዛን ሰዓት ታገቢያለሽ ውዴ። ቁመሽ አቀሪ መቼ ታገቢያታለሽ? ወደሽ ሳይሆን በግድሽ ነው የምታገቢያ። ምክንያቱም የሰው ባህሪ ነው። ለምን እንደሆነ ታውቃላችሁ? የሰው ልጅ ማለት ነው ምንም ቢሆን የራሱ የሆነ ደካማ ጎን አለ። ስሚ ልጆች ሲባርቁ ስታይ የሆነ ቀን ዛሬ ላይናፍቅሽ፣ የሆነ ቀን ግን ይናፍቅሻል። ግዴታ ነው ማግባት። አዎ ታገቢያለሽ። ወደሽ ነው። አንቺ ከማን ትበልጫለሽ? ታገቢያለሽ። ሰው ነው ማያገባ የለ። አላገባም። ታገቢያለሽ። ወደሽ ታገቢያለሽ አልኩ። ታገቢያለሽ። ማን አግብቶ ማን ይቀራል? ማን ተቃጥሎ ማን ይቀመጣል? ማን እንቅልፉን አጥቶ አንቺ ተኝተሽ ታድሪያለሽ? ወደሽ ነው በግድሽ ነው የምታገቢያት። ኧረ መች ይመችሻል። አዊ ዳሪ እኔ የለሁበትም። በየእምነታችሁ ጸልዩና አግቡ። እኔ ምን ቤት ነኝና ነው ማጋባ? ፈጣሪክ ነኝ። እኔ ለምሳሌ አልፎብኛል። ማን ያገባኛል? ድስት ክዳኑን አያጣም ውዴ። ሻግቶም ማለት ነው ድስት ማለት ነው። ምንም ይሁን ምን ክዳኑን አያጣም ውዴ። አለፈብሽም አላለፈብሽም ማግባትሽ አይቀርም ውዴ። የአንቺ ብጤ አታጪም። ሁሉም ማለት ነው ድስት ቅጣሙን ስለማያጣ ሁሉም ያገባል ማለት ነው። አሁን 40 ዓመት ቢሆንሽ የ50 ዓመት ሽማግሌ አታጭም። 50 ዓመት ቢሆንሽ የ60 ዓመት ሽማግሌ አታጭም። መቼውንም ብዬ ነው። አግኝቶሽ ነው። ራስሽን አካብጂ ውዴ። ሴት ልጅ ራሷን ማካበድ አለባት። እኔን ቅጠሪ። እኔ ትጄ ውዴ፣ እኔ ትጄ ነው አንቺን ምቀጥርሽ። ዛሬ ማን ያናደደሽ? እኔ አልተናደ